ሰላም ጤና ይስጥልን የተወደዳችሁ የቻናሉ ቤተሰቦች እንደምን ቆያችሁ? በዛሬ ቆይታችን ለራስ ይቅርታ አድርግ የሚል አስፈላጊ ትምህርት እናያለን። እስከ ፍጻሜ ድረስ ከኔ ጋር ቆይታ እንድታደርጉ የአክብሮት ግብዣዬ ነው። ታዲያ ሳብስክራይብ እና ሼር ማድረግ አይረሳ። ለራስ ይቅርታ አድርግ ማለት ምን ማለት ነው? ብዙ ጊዜ ለሌሎች ይቅር ለማለት እንሞክራለን። ነገር ግን ለራሳችን ይቅርታ ለማድረግ በጣም ይከብደናል። ምክንያቱም ያለፉ ስህተቶች፣ ያመለጡ እድሎች፣ የተሳሳቱ ውሳኔዎች በቀጣይነት አእምሯችንና ልባችን ያስጨንቃሉ። ስለዚህ ከዚህም የተነሳ ብዙ ሰዎች ዛሬ ላይ ራሳቸውን በጭንቀት ያኖራሉ። ስለ ዛሬ መጨነቅ፣ ስለ ትናንትናው ማሰብ የዛሬ ህይወታችን በአግባቡ እንዳንኖርና የነገን ተስፋችን የሚያጨልም ነገር ነው። ታዲያ ምን እናድርግ? ለራስ ይቅርታ ማድረግ ማለት ስህተትን ማድነቅ ማለት አይደለም። ስህተትን ተቀብለህ ንስሐ ገብተህ ካለፈው ስህተት ተምረህ ወደፊት ለንስሐ ፍሬ ማድረግ ማለት ነው። ለራስ ይቅርታ ማድረግ ማለት ስህተትን ተቀብለህ ንስሐ ገብተህ ካለፈው ስህተት ተምረህ ወደፊት ለንስሐ ፍሬ ማድረግ ማለት ነው እንጂ ስህተትን ማድነቅ ማለት አይደለም። ታዲያ ወገኔ ዛሬ ይህን ድምፅ የምትሰማ አንተ፣ ይህን ድምፅ የምትሰሚው አንቺ ለራስሽ ይቅርታ ታደርጊያለሽ? አንተ ለራስህ ይቅርታ ታደርጊያለህ? መጽሐፍ ቅዱስ አንደኛ ዮሐንስ 1:9 ላይ እንዲህ ይላል፣ ኃጢአታችን ብንናዘዝ እርሱ የታመነና ጻድቅ ነውና ኃጢአታችን ይቅር ይለናል ይላል። ስለዚህ አንዴ ወገኔ ንስሐ ከገባ በኋላ በዛ ኃጢአት በጥፋተኝነት ሰንሰለት ውስጥ ራስን አታኑር። እግዚአብሔር አምላክ እንደ ሰው አይደለም። እግዚአብሔር ብዙ ባህሪያት አሉት። ከነዚህ መካከል ዋናው እግዚአብሔር መሐሪ ይቅር ባይ መሆኑ ነው። እግዚአብሔር አምላክ የምህረት ባለጸጋ ነው። ስለዚህ ወገኔ ባለፈው ኃጢአት ንስሐ በገባው ኃጢአት ራስን ዛሬ ላይ አትኮንን። ራስህን በጥፋተኝነት መንፈስ አታሰቃይ። ዛሬ ለራስህ ይቅርታ አድርግ። ዛሬ ከፈጣሪ ጋር ተስማማ። ዛሬ አዲስ ውሳኔ፣ አዲስ ህይወት፣ አዲስ ቃል ኪዳን ከራስህና ከፈጣሪ ጋር ግባ። ስለዚህ እግዚአብሔር አምላክ እንደገና ሊያቆም፣ እንደገና ሊያድስ፣ እንደገና ጸጋ ሊሰጥ፣ እንደገና በፊቱ ሊያቆም ታማኝ ነውና መጽሐፍ ቅዱስ ላይ ምንድን ነው ምለው? ኃጢአት ብንሰራ በአብ ዘንድ ጠበቃ አለን ይላል። ኃጢአት ግን እኛ አውቀን አንሰራ። ምክንያቱም የሰው ልጅ ደካማ ነውና መውደቁ ወይም ስህተት መስራቱ አይቀርም። ይልቁን ከዛ ስህተት መመለስ እና ጥፋቱን ማመንና መቀበል የሰው ድርሻ ነው። ስህተት መስራት ወይም ማጥፋት የሰው ባህሪ ነው። ነገር ግን ከዛ ስህተት መማር የጥበበኛ ሰው መገለጫ ነው። በመጽሐፍ ቅዱስ ላይ ለራሳችን ትምህርት የሚሆኑ ሰዎች እናያለን። ለምሳሌ ሐዋርያው ጴጥሮስ ኢየሱስ ክርስቶስን 3 ጊዜ ካደው። ምክንያቱም ሰው ነውና ስጋ ደካማ ስለሆነ በእግዚአብሔር ፊት ኃጢአት መስራት ቻለ። ስለዚህ ኢየሱስ ክርስቶስ ተቀበለው። ንስሐ ከገባ በኋላ በንስሐ ከተመለሰ በኋላ እግዚአብሔር አምላክ ተቀበለውና አገልግሎቱን አልከለከለውም፣ ሰጠው። ሌላው ሁለተኛው መዝሙረኛውን ዳዊት እናያለን። ዳዊት በእግዚአብሔር ፊት ወደቀ። መጀመሪያ ሚስቱን ወሰደ። ከዛ በኋላ ኦሪዮን አስገደለ። ጥፋተኛ መሆኑ በነቢዩ በኩል ስነገረው ግን በእግዚአብሔር ፊት ለንስሐ ወደቀ። እግዚአብሔር አምላክም አልጣለውም። እግዚአብሔር
ንስሐ ስንገባ ልባችን ያያል። እውነት ከልብ ነው ወይ? እውነት ገብቶት ነው ወይ? እውነት ስህተቱን አምኖ ነው ወይ? እውነት ተቀብሎ ነው ወይ የሚሉን ስለሚያይ እግዚአብሔር አምላክ የልብ አምላክ ስለሆነ እንደገና የንስሐ ዕድል ይሰጣል። ስለዚህም ዳዊትም በእግዚአብሔር ፊት ከወደቀ በኋላ ከእግዚአብሔር ምሕረት አገኘ። ስለዚህ ወዳጄ ዛሬ ይህን ድምፅ የምትሰማ አንተ፣ ይህን ድምፅ የምትሰሚው አንቺ ለራስሽ ይቅርታ ታደርጊያለሽ፣ ለራስሽ ምሕረት ታደርጊያለሽ። ከእግዚአብሔር አምላክ ጋር እንደገና ቃል ኪዳን ትገቢያለሽ። ከእግዚአብሔር አምላክ ጋር እንደገና ለመጓዝ፣ እንደገና ለመቆም፣ እንደገና ለማገልገል፣ እንደገና ወደፊት ለመራመድ ቃል ትገባለህ፣ ተስማማለህ ከአምላኪ ጋር እንደገና አዲስ ሕይወት ልትጀምር አዲስ ቃል ኪዳን ትገባለህ ወይ? ወገኔ አውቄ ኃጢአት አትስራ እንጂ ኃጢአት ብንሰራ ግን በአብ ዘንድ ጠበቃ አለን ይላል። እርሱም ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እኛ ደካማዎች ነን። እግዚአብሔር አምላክ ምሕረት የሚባል ነገር አዘጋጅቶ ነው። ለምሳሌ ስልክ ስትሰራ እንደገና ቻርጅ ለማድረግ ቻርጀር ያስፈልጓል፣ ወይም ባትሪም ያስፈልጋል። ባትሪው እንደገና ካለቀ በኋላ ቻርጅ አድርጎ እንደሚሰራ ሁላ እግዚአብሔር አምላክ እኛን ስሰራ ምሕረት የሚባል ነገር ጸጋ አዘጋጅቶናል። ምክንያቱም ደካማ ነን። እንደገና እንወድቃለን፣ እንነሳለን፣ ንስሐ እንገባለን፣ እንደገና እንወድቃለን። ይሄን ስለሚያውቅ እግዚአብሔር አምላክ ምሕረት የሚባል መንገድ ለእኛም አዘጋጅተዋል። ስለዚህ ወገኔ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻ ዛሬም ራስህን ለእግዚአብሔር ለማሳየት ፈቃደኛ ሁን። አንቺም አንተም አንቺ ፈቃደኛ ሁኝ፣ አንተም ፈቃደኛ ሁን። እግዚአብሔር አምላክ እንደገና ሊያቆሜ፣ እንደገና ሊያድስ፣ እንደገና ሕይወት ልሰጥ፣ እንደገና ምሕረት ልሰጥ፣ እንደገና በጸጋ ሊያቆሜ ታማኝ አምላክ ስለሆነ ራስህን በጥፋተኛነት መንፈስ ውስጥ እየኮነንክ አታኑር። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል መጽሐፍ ቅዱስ። ስለዚህ አንተ ወደ እግዚአብሔር ና እንጂ አንተ እግዚአብሔር መሐሪ መሆኑን እመን እንጂ እግዚአብሔር እንደገና እንደሚያቆሚ፣ እንደገና እንደሚያድስ፣ እንደገና ጸጋ እንደሚሰጥ እመን እንጂ እግዚአብሔር የምህረት ችግር የለበትም። አንተ አምነህ ታምነህ ወደ አባቴ ና እንጂ። ስለዚህ እግዚአብሔር አምላክ እንደገና ሊያቆም፣ እንደገና ሊያድስ፣ እንደገና ጸጋ ሊሰጥ፣ እንደገና ምህረት ሊሰጥ ታማኝ አምላክ ነው። እንዲሁም መጽሐፍ ቅዱስ ላይ ምንድን ነው የሚለው? እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የለበትም፣ ነገር ግን ለንስሐ ያበቃል ይላል። እንደ ዓለም ሐዘን ግን ሞትን ያመጣል ይላል። ስለዚህ እኛ አንዴ ከተጸጸትን በኋላ ወደ ንስሐ እንሄዳለን። ምህረት ከእግዚአብሔር ዘንድ ከተቀበልን በኋላ ለንስሐ ፍሬ እናደርጋለን እንጂ ሁልጊዜ ራሳችን በጥፋተኝነት መንፈስ ራሳችን በጥፋተኝነት ሰንሰለት ውስጥ ማኖር አያስፈልግም። ለዲያብሎስ እድል ፈንታ አንሰጥም። ይሄ ለዲያብሎስ ለከሳሻችን ለባለጋራችን ይመቻል። ምክንያቱም እሱ የሚውጠውን ፈልገው ሁልጊዜ በዙሪያችን ይዞራል። ታዲያ ይሄ ራሳችን መክሰስ፣ ራሳችን መወቀስ፣ ሁልጊዜ የጥፋተኝነት ስሜት ለእኛ ሲሰማን ለዲያብሎስ እድል ፈንታ መስጠታችን ነው። ወዳጄ ልብ በል። ዛሬ ለራስህ ይቅርታ አድርግ። ዛሬ ለራስህ ምህረት አድርግ። ዛሬ ከራስ ጋር ተስማማ። ዛሬ ከፈጣሪ ጋር ተስማማ። ስለዚህ ወደፊት ለመራመድ ከእግዚአብሔርና ከራስ ጋር ቃል ኪዳን በመግባት አዲስ ሕይወት፣ አዲስ ምህረት ተቀብለህ ወደፊት ተራመድ። ባለፈው ስህተት ራስን አትኮንን። እግዚአብሔር አምላክ ዛሬም የምህረት ባለጸጋ ነውና እንደገና ሊያቆሚ፣ ወደፊት ሊያስኬድ፣ እንደገና አዲስ ሕይወት፣ አዲስ ኃይል፣ አዲስ መንፈስ ልሰጥህ ታማኝ ነውና ይህን ድምፅ ከሰማ ዛሬ አሁን በዚች ሰዓት ከዚች በኋላ ለራሴ ይቅርታ አድርገህ ከእግዚአብሔር ጋር ወደፊት ተጓዝ። እግዚአብሔር አምላክ ይባርክህ። እግዚአብሔር አምላክ ይባርክሽ። አመሰግናለሁ።